በታሪክ ስኬታማ ከነበረው ከ1969 የጨረቃ የአፖሎ ሚሽን በኋላ ሳይንቲስቶችንና ታላላቅ ሀገራትን በድጋሚ ወደ ጨረቃ የሚመልሳቸው ሚሽን ምንድን ነው? በዚህ ክፍል እሱን የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ምድራችን ክሊን ኤንድ አባንዳንት የሆነ የኢነርጂ ሶርስ እየፈለገች ነው የምትገኘው። ምክንያቱም በፊት የነበሩት የካርበን ፊውል ግሎባል ዋርኒንግ አምጥተውብናል። ማዘር እርዝ ወደ ዲዛስተር ልትቀየር ነው። አይስላንዶች እየቀለጡ ነው። ሲሌቭል እየጨመረ ነው። አሲዲክ ሬን ሊጥል ይችላል ማለት ነው። በአፋጣኝ የካርበን ፊውሎች በሌላ ክሊን በሆነ የኢነርጂ ሶርስ መተካት አለባቸው ማለት ነው። በዋናነት አሁን ላይ ጥቅም ላይ የዋሉና በዕለት ከዕለት ኑሯችን ላይ እያገለግሉን ያሉ ኢነርጂዎች ሁለት ናቸው። አንደኛው ሂት ኢነርጂ ሲሆን ሁለተኛው ደግሞ ኤሌክትሮማግኔቲክ ፎርስ ነው ማለት ነው። ኤሌክትሮማግኔቲክ ፎርስ የምንለው ስልኮቻችን፣ ኢንተርኔት፣ ቴሌቪዥን፣ ፍሪጆቻችንና ኢንዱስትሪዎች ላይ ሞተሮች የሚንቀሳቀሱበት ፎርስ ነው ማለት ነው። ሁለተኛው ኢነርጂ ሂት ነው። ሂት ባይኖር ነበር መርከቦች አይንቀሳቀሱም፣ ትልልቅ የቦይለር ፕላንት ፋብሪካዎች አይንቀሳቀሱም፣ ጄቶች አይንቀሳቀሱም፣ እነዚህ ሲኖትራኮችና ትልልቅ መኪኖች አይንቀሳቀሱም። ስለዚህ ሂት በጣም ትልቁ ፎርም ኦፍ ኢነርጂ ነው ማለት ነው። ፊውሎችን፣ ዲዝልን፣ ጋዞሊኖችን የምንሞላው ኢንጂን ውስጥ ሂት ለመፍጠር ብቻ ነው፣ ሌላ አይደለም። ይህ ሂት ደግሞ የሚፈጠረው ከካርበን ፊውል ነው ማለት ነው። ማስ ኤንድ ኢነርጂ ኢኩቫለንስን ከሚገልጸው የ1905ቱ የአልበርት አንስታይን ኢዝ ኢኳልስ ቱ ኤምሲ ስኩዌር ፔፐር በኋላ ምድራችን ከፎሲል ፊውል ወይም ከካርበን ፊውል በተጨማሪ ይህንን ሂት ኢነርጂ የምታመርትበትን ሌላ ሳይንስ አገኘች ማለት ነው። በዚህም የኒውክሊር ፓወር ፕላንቶች ተገነቡ ማለት ነው። ራዲዮ አይሶቶፕ የሆነ አንድ ኤሌመንትን በኒውትሮን ቦምባርድ ሲደረግ ወይም ሲጋጭ ስፕሊት ያደርጋል ማለት ነው። ይህ ፕሮሰስ ፊዥን ይባላል፣ መከፈል ማለት ነው። አንድ ትልቅ ራዲዮ አይሶቶፕ በኒውትሮን ቦምባርድ ከተደረገ በኋላ ወደ አነስተኛ ፓረንት ኤሌመንቶች ይከፋፈላል ማለት ነው። በዚህም ከፍተኛ ሙቀት ይለቃል። ኤግዞተርሚክ ሪያክሽን ስለሆነ ከፍተኛ ሙቀት ይለቃል ማለት ነው። በዚህ ኤክሰስ የሆነ ሂትን ማግኘት ተችሏል ማለት ነው። እንደነዚህ አይነት የኒውክሊር ፓወር ፕላንቶች ምድራችን በተለያዩ የዓለም ሀገራት ላይ ገንብታለች። ግን የዚህ ኒውክሊር ፓወር ፕላንት ትልቁ ችግር ምንድን ነው? አሁንም ክሊን አይደለም ማለት ነው። ኤክሰስ የሆነ የራዲሽን ዌስት አለው ማለት ነው። እነዚህ ራዲሽኖች በጣም ሃርምፉል ናቸው። አንደኛ ለራዲሽኑ ሃይሊ ኤክስፖዝድ ከሆናችሁ ወዲያው ነው የሚገለው። ኢቨን ትንሽ እንኳን ቢሆን ካንሰር ኮዚንግ ናቸው። ለማስወገድ እንኳን በጣም ትልቅ የሆነ ጥንቃቄን ነው የሚፈልገው። በዚህ መንገድ ነው የሚወገደው። ለ1000 ዓመት በላይ ይቆያል ማለት ነው። ከተወገደ በኋላ አይጠፋም እዛ ቦታ ላይ ብትሄዱ። አሁን ላይ ያሉት እነዚህ የፊውዥን ወይም በመከፈል የሚሰሩት የኒውክሊር ፓወር ፕላንቶች ክሊን አይደሉም ማለት ነው። ስለዚህ ነው እንግዲህ ዓለማችን ሌላ አማራጭ የኢነርጂ ሶርስን መፈለግ ያላቆመችው ማለት ነው። ለምድራችን አስፈላጊ የሆነውን ክሊንና አባንዳንት ኢነርጂ ለመፍጠር ሂሊየም 3 ለምን አስፈላጊ እንደሆነ በቀጣዩ ክፍል እንመልከተው። ይህ እዚህ በምስሉ ላይ የምትመለከቱት ማሽን ቶኮማክ ይባላል። በታሪክ ምድራችን ላይ ያሉ ሳይንቲስቶችና ኢንጂነሮች በትብብር ከሰሯቸው ማሽኖች ሁሉ ይህ በጣም ኮምፕሌክሱና በጣም ትልቁ ማሽን ነው ማለት ነው። ኢቨን ስዊዘርላንድ ውስጥ ያለው ዘ ላርጅ ሃይድሮን ኮላይደር የዚህን ያህል ሳይንቲፊካሊ እና ቴክኖሎጂካሊ ኮምፕሌክስ አይደለም ማለት ነው። በዚህ ማሽን ሳይንቲስቶች የፀሐይን ጉልበት እዚህ ምድር ላይ ለመትከል እየሰሩ ይገኛሉ ማለት ነው። የጋላክሲያችን ፀሐይና ሌሎቹም በዩኒቨርስ ውስጥ የሚገኙት ሁሉም ከዋክብቶች ሙቀትና ብርሃን የሚለቁበት ኢነርጂ ፊውዥን ይባላል። ያ ማለት ማጣመር ማለት ነው። ቀላል ኤሌመንቶች በዋናነት የሃይድሮጅን አይሶቶፕ የሆኑት ዲትሪየም እና ትሪቲየም በመዋሃድ ሂሊየም ይፈጥራሉ ማለት ነው። በዚህም ከፍተኛ ሙቀትና ብርሃንን ይፈጥራሉ። ለምድራችን ተገቢው የሆነውን ሙቀትና ብርሃን እናገኛለን ማለት ነው። አሁን እየተደረገ ያለው በዚህ ማሽን ይህንን ፕሮሰስ እዚህ ምድር ላይ መፍጠር ነው ማለት ነው። ይህንን ክሊን ኢነርጂ ለመፍጠር ነው እንግዲህ ሂሊየም 3 ከጨረቃ ማምጣት ግዴታ የሆነው። ሂሊየም 3 ጨረቃ ላይ በብዛት ትገኛለች። ለዚህ ምክንያቱ ደግሞ ሶላር ዊንድ ነው። ሶላር ዊንድ ማለት ከፀሐይ የሚመጡ የፕሮቶን፣ የኒውትሮን፣ የኤሌክትሮን ፓርቲክሎች መጥተው እዚህ የጨረቃ ሰርፈስ ላይ አኩሙሌት ይሆናሉ። ሂሊየም 3 በፕሮሰስ ይፈጠራል ማለት ነው። ምድራችን ላይ ግን ይህ አይሆንም ማለት ነው። ለዚህ ምክንያቱ ደግሞ
ምድራችን ከፍተኛ የሆነ ማግኔቲክ ፊልድ ስላላት ዲፍሌክት አድርጋ ወደ ጥልቁ ስፔስ ስለምትልከው ነው ማለት ነው። ይህንን ሂሊየም 3 ለማምጣት ቻይና ቻንግ የሚባል ሚሽን ከ2020 ጀምሮ አስጀምራ እስካሁን ጨረቃ ላይ 4 ጊዜ አርፋለች ማለት ነው። አሜሪካን በ2026 ጨረቃ ላይ ለማረፍ አቅዳ እየሰራች ነበር። ነገር ግን ወደ 2027 ቀይረዋለች ማለት ነው። ሂሊየም 3 ከጨረቃ መምጣት አስገዳጅ የሆነበት ምክንያት ይሄ ነው ማለት ነው። የሃይድሮጂን አይሶቶፕ ዲትሪየም እና ሂሊየም 3 ሪያክት ሲያደርጉ ሂሊየም 4 እና ፕሮቶን ይፈጠራል። እነዚህ ፕሮዳክቶች ደግሞ ፍጹም ከራዲሽን የጸዱና ክሊን ናቸው ማለት ነው። ሂውጅ ኢነርጂ እናገኛለን፣ ክሊን ኢነርጂ እናገኛለን ማለት ነው። እስካሁን ድረስ የተለያዩ የዓለም ሀገራት ይህንን የፊውዥን የኒውክለር ሪያክተር እየገነቡ ይገኛሉ። በዋናነት በሁለት ይከፈላል። ኢነርሺያል ኮንፋይንመንት እና ማግኔቲክ ኮንፋይንመንት ይባላል። ስለሱ በሌላ ጊዜ የምሰራላችሁ ይሆናል። ግን እነ አሜሪካ፣ ቻይና፣ ራሽያ፣ ፈረንሳይ፣ የተባበሩት የአውሮፓ ህብረት፣ ጃፓን እና ሌሎችም ሀገራት እና አውስትራሊያ ይህንን የፊውዥን የኒውክለር ሪያክተር እየገነቡና ክሊን ኤንድ አባንዳንት ኤነርጂ ለምድራችን ለማበርከት እየሰሩ ይገኛሉ ማለት ነው። ሂሊየም 3 አስፈላጊ የሆነው በዚህ ወሳኝ የኢነርጂ ፍላጎት የተነሳ ነው ማለት ነው።